ግን አገጭ ፈረን እንዴ ቃል ምን ያደረግሽ ነው? ልቀቂኝ። ቃል ስለምታወሩ ነገር ምንም አላውቅም። እባክሽ ልቀቂኝ። ፋይሉ ለማን የሰጠሽው? ንገሪኝ። ኧረ ቃል ያሳመምሽኝ ነው። ቀላል አድርጌ ነበር ያሰብኩሽ። ለካ አንቺ ማረቢ እባብ ነሽ። እባብ። ቃል ልቀቂኝ እኮ ነው የምልሽ። ቃል እያሳመምሽኝ ነው። ምን እያደረግሽ ነው? ምን እያደረግሽ ነው? ልቀቂያት። ልቀቂያት ብያለሁ። ልቀቂያት። እንዴ ልቀቂያት እኮ ነው የምልሽ። እንዴት ነሽ? ጎዳችሽ? ደህና ነኝ እትዬ። አንቺ ጨምላቃ ምን መሆንሽ ነው? እንዴት እንደዚህ ታረጊያለሽ? ማም ስሜን እንዳትጠሪ። አሁን ከዚህ ቤት ውጭ ነኝ። ጥፊልኝ ከዚህ ጋር። እናቴ ጥፊ ብያለሁ። ጥፊ ውጪ። ጥፊልኝ ከዚህ ጋር። ጥፊ ከዚህ። እትዬ አንቺ እኮ ለዚህ ቤት ልክ እንደ ፀሐይ ነሽ። አንቺ ስትኖሪ ቤቱ ይበራል። ለአንድ ቀን ከሌለሽና ወይ ካለቀሽ ደግሞ በረዶ እንደወረደበት ቤት ይቀዘቅዛል። ለምንድን ነው ግን አንቺ ለኔ እንደዚህ የምትጨነቂ? ከልጄም ከወንድሜም በላይ በጣም ታስቢልኛለሽ። ምክንያቱም አንቺ ሌላኛው እናቴ ነሽ። እኔ በጣም እድለኛ ነኝ። ብዙ እናት አለኝ። እመረመራለሁ። ነገር ግን አንድ ነገር ልንገርሽ፣ ውጤቱ እኔ ልጅሽ እንደሆንኩ የሚያመለክት ከሆነ ድጋሚ አይኔን አታዩም። ምርመራው ይደረጋል፣ ግን እናንተ ያላችሁት ሆስፒታል በጭራሽ አይሆንም። እና የት ነው? እዚሁ ቤት ውስጥ። እዚሁ? አዎ፣ አንድ ጎበዝ ዶክተር አለ፣ ሀቀኛ። እሱ መጥቶ ምርመራውን ያደርጋል። ማለት ለምን? እኛ መሄድ እንችላለን አይደል እንዴ? በኃይሉ ደግሞ በጣም ጥሩ ሆስፒታል ያውቃል። እዛ መሄድ እየቻለን ለምን ዶክተሩ እዚህ ድረስ ይመጣል? ምን እያሰበች ነው? ተንኮለኛ። ለምንድን ነው ዶክተሩ እዚህ እንዲመጣ የፈለገችው? ያሰብኩትን አውቃ ያውን እንዴ? እዚህ መጥቶ ቢመረምርሽ ምንድነው ችግሩ? ምንም። ስለዚህ እዚሁ መጥቶ ናሙና ይወስዳል። የእናትነት ልብ ይዞኝ እንጂ በጭራሽ እኔ ሞኝ አይደለሁም። እናንተ የሆነ ነገር ልታረጉ ትችላላችሁ። ስለዚህ እኔ በማውቀው ሰው አይኔ እያየ ነው እዚሁ ማስደረግ። አይሆንም እቴ፣ እኔ እኮ ቀጠሮ አስይዣለሁ። እሺ እሱን ምን ላድርገው? ሰርዘው እሱን ቀጠሮ። ቅጣቱንም ከሆነ እኔ እቀጣለሁ። ገንዘብ አገኛለሁ ብዬ ሰላሜን አጣሁ። ወይኔ ቃል፣ እመኝ ቃል፣ የሆነ መንገድ አናጣም። የትኛውም ዶክተር ቢሆን ምንም ደግሞ አያመጣም። እባክሽ ልጅ መሆንሽን ለማረጋገጥ ከጸጉርሽ ላይ ሳምፕል መውሰድ አለብን እና በትክክል ቆይ። አይሆንም። ቃል ምርመራ ሊደረግላት ነው። እንዴት ደስ ይላል! የሰላም ልጅ እንዳልሆነች ሊረጋገጥ ነው ማለት ነው። ይሄ ፈጣሪ ያለ ተመስገን። ይቺ ወራዳ አሁን ውርደቷን ትከናነባለች። ዶክተሩ አሁን ላይ በእርግጥ ናሙናውን እየወሰደ ነው። ግን ደግሞ ሁሉም ሰው አሉ፣ በኃይሉ አጠገባቸው የለም። በኃይሉ የት ነው ሄደው የሚለውን ነገር ስናይ ምናልባት ዶክተሩ ሳምፕሉን ወስዶ ከዛ ሲወጣ መንገድ ላይ ጠብቆ ወይ የሆነ ነገር ለማድረግም አስቦ ሊሆን ይችላል ማለት ነው። በእርግጥ ዶክተሩ አሁን ላይ እየወሰደ ያለው የቃልን የጸጉር ናሙና ነው። በኃይሉ ደግሞ ብሌን የሰላም ትክክለኛ ልጅ እንደሆነች ስለሚያውቅ ምናልባት ቀደም ብሎ የብሌንን የጸጉር ዘለላ ወስዶ አዘጋጅቶም ሊሆን ይችላል ማለት ነው። ዶክተሩን መንገድ ላይ ጠብቆ ወይ ያንን ሳምፕል እንደምንም ብሎ ከዶክተሩ ጋር ሌላ ነገር ውስጥ ገብቶ ሳምፕሉን ይቀይርበታል፣ ወይ ደግሞ ዶክተሩን አስፈራርቶ ይሄንን የዲኤንኤ ምርመራ የተባለውን ነገር ውጤቱን አጭበርብሮ ለሰላም ቃል የሷ ትክክለኛ ልጅ እንደሆነች እንድትነግረውም ሊያደርግ ይችላል ማለት ነው። በእርግጥ መጀመሪያ ላይ ያደርጋል ብለን የምንገምተው ዶክተሩን በገንዘብ መደለል ነው። ይህንን ያህል ገንዘብ እከፍላለሁ አንተ እንዲህ አድርግልኝ የሚለውን ነገር ይጠይቀዋል። ከዛም በኋላ ሰላም በተናገረችው መሰረት ይሄ ዶክተር ታማኝ ነው ብላለችና ዶክተሩ ሰላም እንዳለችው ታማኝ ሆኖ በኃይሉ የሚያቀርብለትን የገንዘብ ግብዣ አልቀበልም፣ እኔ እንደዚህ አይነት ስራ አልሰራም፣ ለስራዬ ታማኝ ነኝ የሚለውን ነገር ከነገረው በኃይሉ ቀጣይ ላይ ሊያደርግ የሚችለው ዶክተሩን ማስገደድ ነው፣ ወይ ደግሞ ተከታትሎ ቤተሰቦቹን አግቶ ይወስድበትና እንዲያረጋለው ቤተሰብን የምትፈልግ ከሆነ ወይ ደግሞ ልጁን ሊወስድበትም ይችላል እንጂ በኃይሉ ይሄንን ነገር ዝም ብሎ ከተመለከተ የሚያመጣበትን ነገር ስለሚያውቅ የሆነ ነገር ማሰቡ አይቀርም ማለት ነው። በእርግጥ ቃል ገና ከእንቅልፏ ስትነሳ ነው ዶክተሩ ሳሎን ቁጭ ብሎ እየጠበቃት ማለት ነው። በኃይሉ ደግሞ ማታውኑ ይሄ ነገር ሲያስጨንቆን ያደረው ሲጠጣን ያደረውና ዶክተሩ በጠዋት እንደመጣ እዛ ካየ እሱ ማድረግ የሚችለው የሆነ ስራ አለብኝ ብሎ እነሱን እዛው ትቷቸው ይሄዳል፣ ወይ ደግሞ ባለፈው ሳሚን ያሳገተውን በሳሚ ቦታ የተካውን አዲሱን ቅጥረኛውን
ደውሎ ጠርቶ መንገድ ላይ ይሄን ዶክተሩም ሊጠብቁት ይችላሉ ማለት ነው። ከዛም በኋላ ምናልባት ያኔ ሳሚ የታገተበት ክፍል ውስጥ አግቶ ይወስዱታል። ያኔ ዶክተሩን ለሌላ ነገር እንዳገቱት አድርጎ ምናልባትም አይታወቅም፣ ሰው ተሳስተን ያገትነ እሺ በቃ ይቅርታ ብሎ ሊለቁት ይችላሉ። ግን ደግሞ በዛ መሃል በኃይሉ ያደርጋል ብለን የምናስበው የብሌንን የፀጉር ዘለላ ወስዶ የዶክተሩ ቦርሳ ውስጥም ሊያደርግ ይችላል ማለት ነው፣ የቃልን አውጥቶ ማለት ነው። ዶክተሩ ደግሞ ምናልባት ካመናቸው እውነት ይሄ ነገር በስህተትን የተፈጠረው ካለ እሱ የሚያውቀው እዛ ቦርሳ ውስጥ ያለው ሳምፕል የቃል እንደሆነ ነውና ሲመረምረው ብሌን የሰላም ትክክለኛ ልጅ ስለሆነች ዲኤንኤ እንደሚመሳሰል ግልጽ ነው። ያኔ ደግሞ ሰላም በቃ ቃል ትክክለኛ ልጄ ናት የሚለውን ነገር ልታምን ትችላለች ማለት ነው። በእርግጥ አሁን ላይ እሷን ያስጨነቃት ነገር ቃል እዛ ጋር የተናገረቻት ነገር ነው። እንዴት እኔን ተጠርጥሪኛለሽ? እኔ እኮ ትክክለኛ ልጅሽ ነኝ። እሺ በቃ የዲኤንኤ ምርመራውን አደርጋለሁ፣ ግን ደግሞ የዲኤንኤ ምርመራው ከተመሳሰለ ድጋሜ አይኔን አታይም፣ ከዚህ ቤት እወጣልሻለሁ፣ እጠፋልሻለሁ የሚለውን ነገር ስትነግራት ሰላም ይሄ ነገር ትንሽ ያስጨነቃት ይመስላል ማለት ነው። ልጄን ጎድቻታለሁ፣ ልጄን አስቀይሜያታለሁ የሚለውን ነገር ነው እሷ አሁን ላይ እያሰበች ያለችው። ምናልባት የዲኤንኤ ውጤቱ ከተመሳሰለና ቃል የኔ ልጅ ከሆነች በኋላ እንዴት ነው የማደርገው? እንዴትስ ነው ይቅርታ የምጠይቃት የሚለው ነገር አስጨንቋታል። ግን ደግሞ ከዚህም በፊት ስትጠራጠራቸው የነበሩ ብዙ ነገሮች ስላሉ ነው አሁን ላይ ሳሚ ደውሎ ይሄንን ነገር ሲነግራት ለምን ይሄንን የዲኤንኤ ምርመራ አድርጌ እኔም አልገላገልም የሚለውን ነገር አስባ ነው እዛ ጋር ቃል ከምትቀየመኝ ቃል ከዛም በኋላ ከዚህ ቤት እወጣልሻለሁ የሚለውን ነገር እሷን እንደምንም ብዬ አሳምናታለሁ። ያንን ነገር ከሷ ጋር ታግዬ እሷን አሳምዬ ወደ ራሴ መመለስ ይሻለኛል የሚለውን ነገር አስባ ነው አሁን ላይ በኃይሉም ቃልም በየፊናቸው እሷ የዲኤንኤ ምርመራ የሚለውን ነገር እንድታቆም በአንዳንድ ነገር ሊያታልሏት ቢሞክሩም እሷ ደግሞ ልትሸወድላቸው ያልቻለችው ማለት ነው። ከዚህም በፊትም አንዳንድ የቃል ጸባዮች አይገባትም ነበር። እሷ ምንም ከኔ ጋር አይመሳሰልም፣ አንዳንዴ ሳያት ልጄ አትመስለኝም የሚለውን ነገር ስታነሳ ነበር። ግን ደግሞ መለስ ብላ በልጅነቷ ትታት ስለሄደች ምናልባት ያደገችበትም ሁኔታ ሊሆን ይችላል የሚለውን ነገር ነው አሁን ላይ እያሰበች ያለችው ማለት ነው። አሁን ደግሞ ሳሚ የነገራት ነገር ከዚህም በፊትም ስትጠራጠር የነበሩ ብዙ ነገሮች ስላሉ ነው አሁን ላይ ለምን ይሄንን ነገር አላደርግም የሚለውን ነገር ቆርጣ የተነሳችው ማለት ነው። ግን ደግሞ እዚህ ጋር ምንም ችግር ባይፈጠርና በኃይሉ እዛ ጋር ዶክተሩን ምንም ነገር ባያደርገውና ዶክተሩ የዲኤንኤ ናሙናውን በስነ ስርዓት ያለምንም እንቅፋት ወስዶ ሄዶ ምርመራውን በትክክል አድርጎ ሰላምን መጥቶ ቃል እኮ ያንቺ ትክክለኛ ልጅ አይደለችም፣ ዲኤንኤው ሊመሳሰል አልቻለም የሚለውን ነገር ከነገራት ምንድነው የሚፈጠረው? ምንድነው የሚሆነው የሚለውን ነገር ስናይ በኃይሉ ባለፈው አንድ ያወራው ነገር አለ። አንቺም በመንገዴ ላይ ከቆምሽ አስወግድሻለሁ የሚለውን ነገር አንስቶ ነበር። ያኔ አባቱም በእጁ አንቆ እንደገደለ ሲያወራ በነበረበት ሰዓት ማለት ነው። በእርግጥ ይሄን ነገር ከራሱ ጋር በውስጡ ነው ያወራው። አሁን ደግሞ ሰላም ሁሉም ነገር ላይ እንደደረሰች ካወቀ እሱና ቃል አጭበርባሪ እንደሆኑ ከደረሰችበት እሷ ያለቻቸው እከሳቸዋለሁ፣ እስር ቤት እንድትገቡ አደርጋቸዋለሁ የሚለውን ነገር ነግራው ነበርና በኃይሉ ደግሞ ያ ነገር እንዲሆን አይፈልግም፣ መታሰር አይፈልግም። እዚህ ጋር ደግሞ አገኘዋለሁ ብሎ እስከዛሬ ሲለፋ የነበረው ንብረት ስላለ ያ ነገር እንዲቀርበት ስለማይፈልግ ነው አሁን ላይ ምናልባት ሰላም ላይ ጉዳት ሊያደርስ ይችላል፣ ወይ ደግሞ እሷን አደጋ አስመስሎ ከቃል ጋር ሆኖ እሷ ላይ ሌላ ጉዳት ሊያደርሱ ይችላሉ ማለት ነው። ይሄ ነገር ደግሞ ለሰላም ትልቅ አደጋ ይዞባት ይመጣል ማለት ነው። እሷ በኃይሉ ወንድሟ እንደሆነ ነው እንጂ እንደዚህ አይነት ጨካኝ ሰው እንደዚህ አይነት ክፉ ሰውና አባታቸውን ራሱ እሱ እንደገደለ ምንም የምታውቀው ነገር የለም ማለት ነው። ቃልም እዛ ጋር በኃይሉን ትተባበሯለች በእርግጠኝነት ማለት ነው። ከዚህም በፊት ሰላም እንደምታሳዝና ከበኃይሉ ጋር አውርታ ነበር። ግን ደግሞ እስር ቤት መግባት እንደማትፈልግና ወደ ቀድሞ ህይወቷ በችግር ስትኖር ወደ ነበረው ቦታ መመለስ እንደማትፈልግ ነው ዛሬ ያነሳችውና ያ ነገር ከሚሆን በኃይሉ አሁን እሷን ያሳምናታል። ያ ነገር ከሚሆን አንቺም እስር ቤት እኔም እስር ቤት ከምንገባና ስማችንም ከምንጠፋ ለምን ሰላምን አናስወግዳትም በሚለው ምናልባት ለሷ ሌላ ወጥመድ ሊያዘጋጁላት ይችላሉ ማለት ነው። ይሄ ነገር ደግሞ ሊሆን የሚችለው ዶክተሩ እዛ ጋር የዲኤንኤ ምርመራ የተባለውን ነገር በትክክል ያለምንም እንቅፋት መርምሮ ውጤቱን አምጥቶ ለሰላም ካሳያት ነው ማለት ነው።
ሌላው ነገር ደግሞ ይሄ ነገር ብሌንም በጣም ደስ ብሏታል። ቃል እዛ ጋር የዲኤንኤ ምርመራ ሊደረግላት ዶክተሩ ናሙና እንደወሰደ ስታይ በጣም ደስተኛ ሆና ነበር። ለምን እሷ ቃል የሰላም ትክክለኛ ልጅ እንዳልሆነች በትክክል ታውቃለች። ከዚህም በፊት ከሄለን ጋር ሲያወሩ ስለሰማች ማለት ነው። ግን ደግሞ ይሄንን ነገር ሄዳ ለሰላም ቃልና ሄለን እኮ እንደዚህ ሲያወሩ ሰምቻለሁ፣ ቃል ያንቺ ትክክለኛ ልጅ አይደለችም የሚለውን ነገር ከነገረቻት ሰላም አታምናትም፣ እናም ትቀየማታለች። ከዚህም በፊትም በእኔና በልጄ መሃል አትግቢ፣ እኔና ልጄን ለማጣላት እንዲህ ስታደርጊ ነበር እንዲያደርገሻል በሚለው ብዙ ጊዜ ስትቆጣት ነበርና ያ ፍራቻ ስላለባት ብሌን ይሄንን ነገር ልትናገር አልቻለችም። ለዛም ነው አሁን ላይ ለቃል የዲኤንኤ ምርመራ ሊደረግ ነው እንዴ የሚለውን ነገር ስታይ በጣም ደስተኛ ሆና በቃ ልትዋረድ ነው፣ ከዚህ ቤት ልትባረር ነው የሚለውን ነገር ያነሳችው ማለት ነው። ግን ደግሞ ያ ነገር የመሆኑ 50-50 ነው። በኃይሉ አርፎ እንደማይቀመጥ የሆነ ነገር ወይ ደግሞ የሆነ መንገድ እንደማይጠፋ ለቃል ነግሯታልና ማታ ደግሞ በረንዳ ላይ ቁጭ ብሎ ሲጠጣ ነበር። ምናልባት የዛን ቀን ምሽት የሆነ እቅድ ሲያዘጋጅ ነበር። በእርግጥ እሱ መጀመሪያ ላይ የራሱን ዶክተር አዘጋጅቶ ነበር። ሰላም አሁንም እንደ በፊቱ ታምነኛለች፣ እኔ የምላትን ነገር ታደርጋለች ብሎ አስቦ ነበር። የሆነ ዶክተር የራሱን ዶክተር ደውሎ ቀጠሮ አስይዞ እንመጣለን ይዣት እመጣለሁ የሚለውን ነገር ያነሳው። ግን ደግሞ ያ ነገር ሳይሳካ ሲቀርና ሰላም እዚህ ጋር የራሴ የምለው የማምነው ዶክተር አለ እዚሁ ቤት መጥቶ ናሙና ወስዶ ይሄዳል የሚለውን ነገር ስታነሳ በጣም ደንግጦ ነበር፣ በጣም ተጨንቆ ነበር። ለዛም ነው ማታውኑ በረንዳ ላይ ቁጭ ብሎ ሲጠጣ የነበረውና ግን ደግሞ ጭንቀት ውስጥ ሆኖ ራሱ ሲያስብ የነበረው ሰላም ያለችውን ነገር ነው። ቃል ላይ ይሄ ነገር እንዳሰብኩት ይሁንና ቃል የኔ ትክክለኛ ልጅ እንዳልሆነችና አንተም ቃልም እያጭበረበራችሁኝ ከሆነ እከሳችኋለሁ፣ ሕግ ፊት አቆማችኋለሁ፣ እስር ቤት እንድትገቡ አደርጋችኋለሁ የሚለውን ነገር ማንሳቷ በጣም ስላስጨነቀው ነው ማታ ያንን ነገር ደጋግሞ ሲያስብ የነበረው ማለት ነው። ይሄ ነገር ደግሞ እንዳይሆን እንዳይታሰር ስራውን እንዳያጣ ስለሚፈልግ መቼም የዛን ቀን ምሽት የሆነ እቅድ የሆነ ክፋት የሆነ ተንኮል ማዘጋጀቱ አይቀርም ማለት ነው። ለዛም ነው በጠዋት የጠፋውና አሁን ላይ ዶክተሩ ናሙናውን ከቃል እየወሰደ ባለበት ሰዓት እሱ አጠገባቸው የለም ማለት ነው። የሆነ ነገር የሆነ ክፋት አስቦ በጠዋት እንደጠፋም ግልጽ ነው ማለት ነው። ይሄንን ነገር እንዴት እንደሚያደርገው ባይታወቅም ግን ደግሞ እርግጠኛ ልንሆን የምንችለው በኃይሉ ይሄንን ነገር ቁጭ ብሎ እጁን አጣጥፎ እንደማይቀመጥ ነው ማለት ነው።